በዚህ ሰዓት በአዳማ ከተማ በርካቶችን ያስገረመ ነገር ይፋ ሆኗል። አዳማን ስታስቡ ምን ቀድሞ አእምሯችሁ ላይ የሚመጣ ነገር አለ? እስኪ ኮመንት ላይ አሳውቁኝ። ሆራ ማክስ 7 የበርካቶችን ቀልብ የሳበ ሲሆን እንደ ስሙ 7 ሰው የሚይዝ ባለ 3 እግር ተሽከርካሪ ተመርቶ በአዳማ ከተማ ላይ ትናንትና ስራ መጀመሩ ይፋ ሆኗል። ነገሩ እንዲህ ነው ልንገራችሁ። ዝነኛው ሆራ ትሬዲንግ ሆራ ማክስ 7 የተባለውን ባለ 7 መቀመጫ ኤሌክትሪክ ባለ 3 እግር ተሽከርካሪ በኢትዮጵያ ውስጥ በሆራ አዳማ መገጣጠሚያ ፋብሪካ ውስጥ እየገጣጠመ እያቀረበ የሚገኝ ሲሆን ተሽከርካሪው እነዚህን ቁልፍ እውነታዎች ይዞ ለእናንተ ቀርቦላችኋል። የተሽከርካሪው ሞዴል ሆራ ማክስ 7 የሚባል ሲሆን 100% በኤሌክትሪክ የሚሰራ በአጭር ሰዓት ውስጥ ብቻ ፉል ቻርጅ ማድረግ የምትችሉም ሲሆን 7 ተሳፋሪዎችንም አንደላቆ ይይዛል የተባለው የሆራ አውቶሞቲቭ ዳይሬክተር የሆኑት አቶ ብሩክ ነጋሽ በማስጀመሪያ ስነ ስርዓቱ ላይ እንደገለጹት ከሆነ ሆራ ማክስ 7 እጅግ ጠንካራና ዘመናዊ ተሽከርካሪዎች መሆናቸውንም ገልጸዋል። ታዲያ ከኢትዮጵያ አረንጓዴ ኢኮኖሚ ስትራቴጂ ጋር የሚጣጣመው ይህ ሆራ ማክስ 7 ተሽከርካሪ ብቻ ሳይሆን በኢትዮጵያ የወደፊት እጣ ፈንታ ላይ የመተማመን መግለጫ ነው የተባለው። ሆራ ትሬዲንግንም ታዲያ ጥራትን እየገጣጠምንም መተማመንን እየገነባና ለህዝባችን ዘላቂ መጓጓዣ ላይ ኢንቨስት እናደርጋለን ሲሉ ገልጸዋል። እነዚህን ተሽከርካሪዎች ለማግኘት ታዲያ እዚህ ጋር በማስቀምጠው ዌብሳይት በኩል በመግባትም በመመዝገብ ቅድሚያ ማግኘት ትችላላችሁ። አሊያም ደግሞ እዚህ ጋር በማስቀምጣቸው ሌሎቹ ስልክ ቁጥሮች በቀጥታ ደውላችሁ አግኟቸው። መልካም ቀን።